አሰላሙ አለይኩም ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ቪዲዮውን በመጀመሪያ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ መርጉብ በስጋ ልንሰራ ነው። መጀመሪያ ቀይ ሽንኩርቱን ከዛ ነጭ ሽንኩርቱን ይኸው ስጋውን የተቆራረጠ ስጋ እንደዚህ አድርገናል። አሁን የተፈጨ ቲማቲም ነው የምናደርገው። አብረን እንሰራለን። መርጉብ እየሰራን ነው። በስጋው ፋንታ በዶሮም መስራት ይቻላል። እኛ ሊጡን አብክተን ነው የሰራ ነው የምንሰራው። አሁን ይሄ እንደዚህ እስከሚሆንላችሁ ሊጡን አብረን እናያለን። እዚህ ጋራ 3 ብርጭቆ ዱቄት ነው ያረኩት። በውሃና ጨው አብኩታችሁ ለብቻው ታስቀምጡታላችሁ። ደቂቅ ጥቁሩ ዱቄት ነው የሚሆነው። በኋላ ደግሞ አብረን እየሰራን ያለን እንደዚህ በትንሹ ኩር አድርጋችሁ ከሉ ይርታህ። አብረን እየጠፈጠፍን ደግሞ መርጉዛችን እንሰራለን። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር። መጀመሪያ ቪዲዮውን ስታዩ ላይክ፣ ኮመንት ጻፉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እህታችሁ አይደለሁ እንዴ? ለምንድን ነው የማታበረታቱኝ? ሀባይቢ ይኸው እዚህ ጋራ ለመርጉጋችን ከሙን 1 ማንኪያ፣ ሩብ ማንኪያ ፍልፍል አስወድ፣ ቡሃራት المشكل 1 ማንኪያ፣ 1 ማንኪያ ኩዝባራ፣ 1 ማጂ ግርፋ ኡድ ካላችሁ ኡዱን፣ ከሌላችሁ ሩብ ማንኪያ ግርፋ፣ ወረቅ አልቃር አርጉበት። የታሰረው ቅመም ደግሞ እናረግበታለን። ይሄው ይሄ ለሌላችሁ ይሄም ቅመም ማድረግ ትችላላችሁ። ላው ላይ ግርፋ እና ወረቅ አልቃር ጨምሩበት። አሁን እዚህ ጋራ ወረቅ አልቃር ይሄው ኡድል ግርፋ አድርጉበት። አሁን እዚህ ጋራ ፈጨ ፍሬዘር ያለ ቲማቲም ነው ያለን። እናንተ ፍረሹን ማድረግ ትችላላችሁ። የቲማቲሙን ብዛት የሽንኩርቱን ብዛት እናንተ እንደ መርጉጋችሁ ብዛት። ሀባይቢ ይኸው እዚህ ጋራ ስጋችን እንደዚህ ሆኗል። እኛ የተፈጨ ፍሬዘር ያለ ቲማቲም ስለሆነ ያለን አሁን ይኸው ይሄን ቲማችን ይሲህ ከዛ በላይ እንጠብቀዋለን። ከዛ ቅመማችን እናደርጋለን። ሀባይቢ ይኸው ቲማቲማችን እንደዚህ ሆኖልናል። አሁን ቲማቲማችን እና ስጋችን እንደዚህ ሲሆንልን የምናረገው ቅድም ያሳየኋችሁን ቅመም እናረጋለን። ከቅመሙ በኋላ ደግሞ ሳልሳ እናንተ እንዲያገናችሁ ብዛት ሳልሳውን ትጨምሩታላችሁ። ውሃውን እናንተ እንዲያገናችሁ እኔ የታሰረ ቅመምም እጨምርበታለሁ። ስጋው ሲደርስ ደግሞ አብረን ኩዳራችንን የምናዘጋጅ ይሆናል። ኩዳር የሚያስፈልገን አብረን እንሰራለን። ያው አሁን እንደዚህ ሆኖላችኋል። እኛ ቤት የሚሰራው በስጋ ነው። በስጋው ፋንታ በዶሮ ማድረግ ይቻላል። ውድ ቤተሰብ ይኸው ስጋው ላይ ውሃ ከልሰናል። እናንተ ውሃውን ደግሞ እንዳገናችሁ ብቻ መርጉጉ መረቅ መኖር አለበት። ቅላቱን እንደ ፍላጎታችሁ። አሁን ስጋው እስከሚበስልልን ድረስ የሚያስፈልጉን አትክልቶች እናቆራርጣለን። የሚያስፈልጉን አትክልቶች 2 ሀባ ኮሳ፣ 1 ገርዓ፣ 1 ብጅንጃን፣ 2 ሀባ ጀዘር፣ 1 ፍልፍል ሮሚ። አትቆራርጡት። እንደዚሁ ፍልፍል ሮሚ በኋላ ታወጡታላችሁ። 2 ትልልቅ ድንች እንደዚህ ትቆራርጡታላችሁ። መቆራረጡን እንደ ፍላጎታችሁ። እኔ እንደዚህ ነው የማደርገው። አሁን እዚህ ላይ ውሃ አድርገን እናስቀምጠዋለን። ቃሪያ ታረጉበታላችሁ። በኋላ ላይ ደግሞ ይሄንን እያንዳንዱን ስጋው ሲበስልልን አትክልቱን እንጨምርና ውጪ በሰፋያ እናወጣዋለን። አትክልቱ እንዳይሰባበርባችሁ ማለት ነው። ብጅንጃኑን ግን ቶሎ አትቁረጡት። ብጅንጃን ስለሚጠቁር ሊገባ ሲል ትቆራርጡታላችሁ። መጀመሪያ ካሮቱን፣ ከዛ ገርአውን፣ ድንቹን፣ ኩሳውን በኋላ አካባቢ ታረጉታላችሁ እንዳይሰባበርባችሁ። አቆራረጡን እንደ ፍላጎታችሁ። ከዚህ በላይም ፈሶሊያ፣ አክደር፣ ባሚያ መጨመር ይቻላል። እናንተ እንደ ፍላጎታችሁ። አሁን እዚህ ጋራ ውሃ አድርጋችሁ አስቀምጡት። ውድ ቤተሰብ አሁን አጂናውን እናንተ እንዳላችሁ እኔ በዚህ ነው እማሳሳው። እናንተ ደግሞ በአላችሁ በእንጨቱ ዱቄት አድርጋችሁ ይችን አጂናዋን መሳሳት አለበት። በደንብ ታሳሷታላችሁ። እንደዚህ አድርጋችሁ ከፈለጋችሁ ቆራርጣችሁ፣ አለበለዚያም ደግሞ ክብ ክብ ረጃጅም 4 ማዕዘን እናንተ እንደ ፍላጎታችሁ። ወይም ደግሞ በዚህ ባሳምቡሳው ሩጋር 3 ቦታ ተቆራርጡትና ተነጣጥሩታላችሁ። እያንዳንዷን
ድስቱ ውስጥ እያስገባችሁ ታረሱታላችሁ። ለምን አንድነት ሁሉንም ከጨመራችሁት አንድ ጋር ይጨማለቅባችኋል። እንደዚህ አድርገን እንሰራለን። መጀመሪያ ስጋውን ታወጡታላችሁ። አሁን የአትክልቱ ተራ ነው። አትክልቱን ሁሉንም በአንድ ነው የጨመርነው። እየበሰለላችሁን አስቀድማችሁ ከስጋው ጋር ታነሱታላችሁ። ስጋው እንዳይፈተፈትባችሁ ስጋውም ሆነ ዶሮ ታወጡታላችሁ። አጅናውን ከጨመራችሁ በኋላ መጨረሻ ላይ ቀስ ብላችሁ አትክልቱንም ትመልሱታላችሁ። አሁን ይኸው እንደዚህ እየበሰለላችሁ ሲሄድ በሰፋያ አውጡት ሁሉንም እያንዳንዱ። ውድ ቤተሰብ አሁን ስጋውንም ኩድራውንም አንስተነዋል። ውሃው እንደዚህ እየተቀለቀለቀ ጨዋችሁን ቀምሳችሁ ይኸው ሊጣችን እንደዚህ አዘጋጅተናል። እያንዳንዱ ነው እንትን የምትሉት። አጠብኩት ባይታጠብ ውድ ቤተሰብ ይኸውላችሁ ይኸው እንደዚህ አጅናውን እንደዚህ ጨምረናል። እያንዳንዱ አንድ ጋር እንዳትጨምሩት ሀባ ሀባውን እያደረጋችሁ እንደዚህ። አሁን ይሄን ለ10 ደቂቃ ወይም ደግሞ ለ15 ደቂቃ ታበስሉታላችሁ። ከዛ መጨረሻ ላይ ኩድራችንን እና ስጋውን የምንጨምረው ጨውን ቅመሱ። መርጓችን እንዲሆን ውድ ቤተሰብ ይኸው አትክልቱና ስጋው አሁን ይሄ እንደዚህ ሆኗል። ቀስ እያላችሁ ጨምሩታላችሁ። እንዳይፈረካከስ ነው። ኩዳሩን ሁሉንም የምታወጡት እንዳይፈረካከስ ነው። ይኸው ቀስ ብላችሁ ጨምሩት። ስጋውም ምኑም እንዳይጠፋባችሁ። ከዛ እዚህ ጋራ ሩዝ ከዛ ትሰሩለታላችሁ። ቀይ ሩዝ እኛ የምናቀርበው እንደዚህ ነው። ብልዓፊያ አለይኩም። ቀይ ውድ ቤተሰብ ይኸው ኩዳራችን እንዲህ አድርገናል። መርጎጋችን ማሻአላ ላዚም ይኩን እንዱ መረግ መኖር አለበት። አሁን ሹፉል ሐባይቢ እንደዚህ ትንሽዬ መረቅ፣ እናንተ መረቁን እንደ ፍላጎታችሁ። እኛ ግን ትንሽዬ መረቅ አስለን መርጉጉ መረቅ ትንሽዬ መኖር አለበት። እንደዚህ አድርጋችሁ ይኸው ማሻአላ ቢልአፊያ በጣም ነው የሚያምረው። ሩዙል ቡኻሪ ሹፉ ሩዙል ቡኻሪ ከዛብ ነው የሚሰራው። ዶሮ የለው ስጋ የለው። አዎ እንደዚሁ ነው የምትሰሩት ሩዙል ቡኻሪ። እኛ የምንሰራው አቮካዶ ሩዝ ነው። ሩዙን ውሃውን ደግሞ አታጨማልቁት። ዋግፍ ሲሆን በጣም ያምራል። ቢልአፊያ አለና